ትምህርት ማለት የመጽሐፍ ገጾችን መገልበጥ ብቻ አይደለም። ትምህርት የነገን ማንነት የምንቀርጽበት፣ የድንቁርናን ጨለማ የምናሸንፍበት ብቸኛው የብርሃን መንገድ ነው። ነገር ግን ማንኛውም ትምህርት ብቻውን በቂ አይደለም። ለትውልድ የሚተርፍ ስብዕናን ለመገንባት ጥራት ያለው ትምህርት ወሳኝ መሰረት ነው። ጥራት ያለው ትምህርት ለትውልድ የሚሰጠው ጥቅም የላቀ ነው። ተማሪዎች በራሳቸው እንዲተማመኑ ያደርጋል። ምክንያታዊ ፈጣሪና ችግር ፈቺ ትውልድን ይፈጥራል። ሀገርን ወደፊት የሚመራው ቴክኖሎጂውን የሚፈጥረውና ሰላምን የሚገነባው በማስፈተንና በባዶ የምስክር ወረቀት ሳይሆን በእውቀትና በስነ ምግባር የታነጸ ትውልድ ሲኖር ብቻ ነው። ጥራት ያለው ትምህርት የነገው ሀገር ተረካቢ ትውልድ ጠንካራ የጀርባ አጥንት ነው። በተለይም በ6ኛና በ8ኛ ክፍል የሚሰጡ የክልልና የሀገር አቀፍ ፈተናዎች የተማሪዎቻችንን የእውቀት መመዘኛ ወሳኝ ምዕራፎች ናቸው። እነዚህ ፈተናዎች አስፈሪ እንቅፋቶች አይደሉም፣ ይልቁንም እውነተኛ ብቃት መገለጫዎች ናቸው። ተማሪዎች ካለፉት የዓመታት የትምህርት ጉዞ ምን ያህል እውቀትና ክህሎት እንዳዳበሩ ራሳቸውን የሚመዝኑበት መድረክ ነው። ለቀጣይ ደረጃ መሰረት ናቸው። ወደ ላቀ የሁለተኛ ደረጃ ትምህርት በጽኑ መሰረት ለመሻገር ብቃትን የሚያረጋግጡ ማጣሪያዎች ናቸው። ፍትሐዊነትን ያረጋግጣሉ። እያንዳንዱ ተማሪ በገዛ እውቀቱና ጥረቱ ብቻ የሚለካበት የውድድር መንፈስን ያሰርጻሉ። ሰላም ጤና ይስጥልን። እንደምን አላችሁ? በጦራ ከተማ አስተዳደር የሚገኘው ሱፐርስታር አካዳሚ የ6ኛና የ8ኛ ክፍል የ2018 ተፈታኝ ተማሪዎቹን የ6ኛና የ8ኛ ክፍል የ2018 ተፈታኝ ተማሪዎቹን ትምህርታዊ ጉዞ እናስቃኛችኋለን። አብራችሁን ቆዩ። የሱፐርስታር እንቁ ተማሪዎች የጉብኝት ጉዟቸውን ያደረጉት ስልጤ ዞን ወራቤ ከተማ ላይ ሲሆን የስልጤ ባህላዊ ሙዚየም፣ ሃይራንዚ ልዩ ሁለተኛ ደረጃ ትምህርት ቤትንና በከተማዋ እየተሰሩ ያሉ የኮሪደር ልማቶችንና የወንዝ ዳር ፓርኮችን ጎብኝተዋል። በቆይታቸውም ሃይራንዚ ልዩ ሁለተኛ ደረጃ ትምህርት ቤት ሲደርሱ የትምህርት ቤቱ ዋና ርዕሰ መምህር የሆኑት አቶ አብዱል መጂድ ኑረዲን እንኳን ደህና መጣችሁ በማለት አቀባበል አድርገውላቸዋል። ዋና ርዕሰ መምህሩ አክለውም ተማሪዎቹ ሃይራንዚ ልዩ ሁለተኛ ደረጃ ትምህርት ቤት የመግባት ጉጉትና ፍላጎት እንዲኖራቸውና ጠንክረው እንዲያጠኑ መክረዋል። ግቢ የምታዩት እንግዲህ የሃይራንዚ ልዩ ሁለተኛ ደረጃ ትምህርት ቤት ይባላል። ምናልባት ሃይራንዚ ልዩ ሁለተኛ ደረጃ ትምህርት ቤት የተሻለ ውጤት ያላቸውን ተማሪዎች የተሻለ ውጤት ብቻ አይደለም የተሻለ ስነ ምግባርም ጭምር ያላቸውን ተማሪዎች ተቀብሎ ያስተምር ትምህርት ቤት ነው። ግቢው ምን ይመስላል፣ ተማሪዎች ማደሪያ ምን ይመስላል የሚለውን ነገር ያያችሁበት ሂደት አለ። ስለዚህ ወደ ሃይራንዚ በስልጤ ልማት ማህበር በ2007 የተመሰረተ ትምህርት ቤት ነው። ከ9ኛ ክፍል ጀምሮ እያስተማረ ያለ ትምህርት ቤት ነው። ስለዚህ እንደ ስልጤ ዞን ሃይራንዚ እንደ ስልጤ ዞን ብቻ ሳይሆን እንደ ክልልም ብቻ ሳይሆን እንደ ሀገር ታዋቂ የሆነ ትምህርት ቤት ነው። ምን በማድረግ ውጤታማ የሆኑ ተማሪዎችን በማፍራት። ስለዚህ እናንተ ቀጣይ ላይ በትምህርት ተምሬ ወደፊት ህልም አለኝ በትምህርት መድረስ የምፈልግበት ቦታ አለኝ የምትሉ ተማሪዎች ያው እዚህ ስትመጡ የተሻላችሁ ተማሪዎች፣ ነገ ህልም አላችሁ፣ ራዕይ ያላችሁ፣ በትምህርታችሁ ገፍታችሁ ከፍተኛ ውጤት አምጥታችሁ አላማችሁን ታሳካላችሁ የተባላችሁ ተማሪዎች ናቸው። ትምህርት ቤቱም ያንን ታሳቢ አድርጎ ነው እናንተ ዛሬ እዚህ ቦታ ላይ ይዘው የመጣው። ስለዚህ ለዛ ደግሞ ምንም አይነት እንቅፋት የሌለበት ለትምህርት ለመማር ማስተማር ሂደት በትምህርታችሁ ውጤታማ እንድትሆኑ ገፍታችሁ እንድትሄዱ ምቹ ሁኔታዎች ያሉት ሃይራንዚ ነው። ለምን ቢባል ሃይራንዚ ላይ የገባ ተማሪ አስተሳሰቡ የሚያስበው ሁሌ ምንድነው ትምህርትና ትምህርት ብቻ ነው። ትምህርቴን ተምሬ ነገ ዶክተር መሆን የሚፈልገው ዶክተር ሆናለሁ፣ ኢንጂነር መሆን የሚፈልገው ኢንጂነር ሆናለሁ፣ ሌሎች ሙያዎችም ጭምር መሆን የሚፈልገውን ነገር መሆን የሚችልበት። ሃይራንዚ ስትገቡ በአንጻራዊነት የተሻሉ ፋሲሊቲዎች አሏችሁ። በአንጻራዊነት የተሻሉ የሚባሉ የተመረጡ መምህራን አሉ። ስለዚህ ተማሪዎቹ ከተለያየ ቦታ ተሰባስበው የሚመጡ ተማሪዎች ናቸው። የተሻለ አቅም ያላቸው ተማሪዎች ናቸው።
የሆነ ጥያቄ ቢከብዳችሁ የሆነ ትምህርታችሁ ላይ የሆነ ሰብጀክት ላይ የሆነ ችግር ቢገጥማችሁ ያልተረዳችሁት ነገር ቢኖር ይሄን ጥያቄ የከበዳችሁ ነገር ሊያስረዷችሁ የሚችሉ እናንተ ሊደግፏችሁ የሚችሉ እናንተም ደግሞ ሌሎችን መደገፍ የምትችሉበት ምቹ ሁኔታዎች አሉ። በርከት ያሉ ተማሪዎች አሉ ማለት ነው። ስለዚህ ያው አይረንዚ ላይ መግባት ወደፊት በትምህርት ህልምን ለማሳካት ወደ ትክክለኛው መንገድ ገብታችኋል ማለት ነው። ከእንቅፋት የሚሆንባችሁ ነገር የለም። ወደዚህ የሚጎትታችሁ ነገር የለም። ያን ስል መደበኛ ትምህርት ቤት ላይ ገብታችሁ እየተማራችሁ ህልማችሁን ማሳካት አትችሉም ያልኩኝ አይደለም። ግን የበለጠ ያንን ለማሳካት ደግሞ አይረንዚ ስትገቡ የበለጠ ምቹ ሁኔታዎች አሉ። ስለዚህ ምናልባት አሁን እዚህ ጋር የምታዩቸው ተማሪዎች የዛሬ ዓመት በሀገር አቀፍ ፈተና ትምህርት ቤቱ ላይ ከፍተኛ ውጤት ያመጡት ምናልባት 564ቷ በኋላ ነጥብ ተስተካክሎ ወደ 565.42 አካባቢ ነው እንደ ማዕከላዊ ኢትዮጵያ። ስለዚህ በክልላችን አንደኛ ሆና የሰቀለች ተሸላሚ የነበረች ተማሪዎች ናቸው። ቀጥሎ ያለውም ባይዘው ከ1 እስከ 3 ያሉትን ጭምር እንደ ማዕከላዊ ኢትዮጵያ ሁለተኛ ላይ ያለው ሶስተኛ ነው በማዕከላዊ ኢትዮጵያ ደረጃ ማለት ነው። 554 እሱም አንድ ዋን ነጥብ ምናምን አለው ወደ 555 አካባቢ ነው። እሱም እንደ ማዕከላዊ ኢትዮጵያ ከፍተኛ ውጤት ካመጡ ተማሪዎች ናቸው። እንደኛ እንግዲህ ማዕከላዊ ኢትዮጵያ ላይ በጣም ጥቂት ተማሪዎች ናቸው። ወደ 6 ተማሪዎች አካባቢ ናቸው ከ500 እና 50 በላይ ያመጡት። ከዛ ውስጥ 4ቱ ተማሪዎች የአይረንዚ ተማሪዎች ናቸው። ነገ ወደ ዩኒቨርሲቲም ሲሄዱ ህልማቸውን ማሳካት ይችላሉ። 564 የመጀመሪያዋ ተማሪ አዲስ አበባ ዩኒቨርሲቲ ገብታ በአንደኛ ሴሚስተር 4 ነጥብ ነው ያመጣችው። ሁለተኛ ተማሪ እንደዛው ሐዋሳ ዩኒቨርሲቲ ነው ያለው፣ እሱም እንደዛው። ሶስተኛ ላይ ያለችው ወራቤ ዩኒቨርሲቲ ነው ያለችው፣ እሷም እንደዛው 4 ነጥብ አምጥታ የምትፈልገው ሜዲሲን ነበር፣ ሜዲሲን መርጣ የገባችው። ሌሎቹም እንዲሁ በሀገር አቀፍ ከፍተኛ ውጤት ማምጣት ብቻ ሳይሆን ዩኒቨርሲቲ ከገቡ በኋላ ከፍተኛ ውጤት ያመጣሉ። ይሄ ለሚሆነው ለምንድን ነው? በአግባቡ ተምሮ ተኮትኩቶ ማወቅ ያለባቸውን ዕውቀት አውቆ ስለሚሄዱ። ዘንድሮ የመጀመሪያ የዚህ የትምህርት ቤት ባች ከነበሩ 98 ተማሪዎች 2011 ላይ ዩኒቨርሲቲ የገቡ ለመጀመሪያ ጊዜ የመጀመሪያ የትምህርት ቤት ሲከፈት 2007 ላይ የተከፈተ ዘንድሮ በዚህ ዓመት 2018 ላይ ከ42 በላይ ዶክተሮች ተመርቀዋል። ተመሳሳይ የአንድ ዓመት 12ኛ ክፍል የተፈተኑ እዚህ ትምህርት ቤት ላይ ጨርሰው ወደ ተለያዩ ዩኒቨርሲቲ እየሄዱ ተማሪዎች ማለት ነው። ስለዚህ ነገ እናንተ መሆን የምትፈልጉትን ነገር ለማሳካት ጀስት አይረንዚ መግባት የተሻለ አማራጭ ይሆንላችኋል። ስለዚህ አይረንዚ ለመግባት ምንድነው የሚያስፈልገው? አንድ ጠንክሮ መስራት፣ መበርታት ያስፈልጋል። 6ኛ ክፍሎች ቀጣይ 7ኛ እና 8ኛ ክፍል ላይ የተሻለ ውጤት ትራንስክሪፕት ላይ የተሻለ ለመስራት ትራንስክሪፕት ላይ የተሻለ ስትሰሩ ክልላዊ ፈተና ላይ የተሻለ ውጤት ታመጣላችሁ። የክፍል ውጤት ሳትሰሩ ባይዘይ ክልላዊ ፈተና ውጤት ማምጣት ብዙም ለክፍል ፈተና በደንብ አድርጋችሁ ስታነቡ ለክልላዊ ፈተና ውጤትም በዛው ልክ ራሳችሁን ያዘጋጃችሁ ትሄዳላችሁ ማለት ነው። ስለዚህ 6ኞች ቀጣይ 7ኛ ከ7ኛ ክፍል ጀምራችሁ እኔ 8 ስፈተን አይረንዚ ነው የምገባው የሚል ራዕይ አስቀምጣችሁ ግብ አስቀምጣችሁ ለዛ መስራት በደንብ መምህር ሚለውን የሚያስተምረውን በአግባቡ 7ኛ ክፍል ላይ ማወቅ ያለባችሁ ነገር አውቃችሁ መሄድ 8ኛ ክፍል ስትገቡ ደግሞ የበለጠ ክልላዊ ፈተና ላይ የተሻለ ውጤት ለማምጣት መሄድ ነው። ዘንድሮ 8 የተፈተናችሁ አላችሁ አይደል? እናንተ ደግሞ ቀጣይ ወደዚህ ለማምጣት እቺ ክረምቷን በደንብ መዘጋጀት ያስፈልጋል። እኔ እንደሰማሁት ከሆነ ያው በጣም ጎበዝ ተማሪዎች እንደሆናችሁ ዘንድሮ አይደለም የሰማሁት፣ አምና ነው ገና ከ7 ወደ 8 ስታልፉ ማለት ነው። ጦራ ላይ እንዲህ አይነት ትምህርት ቤት አለ፣ ቀጣይ ላይ በርካታ ተማሪዎችን አይረንዚ ይሰጣል የሚል ነገር። በፊት የመንግስት ትምህርት ቤቶች ነበሩ፣ ከዛ ባለፈ ደግሞ የግል ትምህርት ቤትም አለ። ቀጣይ የጦራ ከተማ አስተዳደር ከፍተኛ ተማሪዎችን ወደ አይረንዚ ያስገባል የሚል ነገር ሰምቼ ነበር። ያንን ኦን ማድረግ አለባችሁ ማለት ነው።
ያንን ለማድረግ መግቢያ ፈተና አለ። የኛ መግቢያ ፈተና ያ መግቢያ ፈተና የ7ኛና የ8ኛ ክፍል በሂሳብ ትምህርት፣ በእንግሊዘኛ ትምህርት፣ በናቹራል ሳይንስ እና ጀነራል ሳይንስ ማለት ነው። በጀነራል ሳይንስ እና ስልጠኛ ትምህርት አራቱ ትምህርት የመግቢያ ፈተና ይሰጣል። ስለዚህ እነዛ መግቢያ ፈተና እስካሁን በነበረው 80% ነው የሚሉት። ስለዚህ ትራንስክሪፕቱ ላይ ክልላዊ ፈተና ላይ ዝቅ ያለ ተማሪ እንኳን በመግቢያው ፈተና በደንብ አድርጎ መስራት ከቻለ ውጤት ማምጣት ይችላል። ክልላዊ ፈተና ከፍተኛ ውጤት አምጥቶ ትራንስክሪፕቱ ከፍተኛ ሆኖ መግቢያ ፈተና ላይ በደንብ ያልሰራ ተማሪ አይረንዚ የመግባት ቻንሱ በጣም አነስተኛ ነው። ስለዚህ እንደ ዞን ካሉ ተማሪዎች ተወዳድራችሁ እዚህ ለመግባት ክረምቷን ፕሮግራም አድርጋችሁ በደንብ አድርጋችሁ ማንበብ አለባችሁ። በደንብ አድርጋችሁ የ7ም የ8ን አሁን ያልኳችሁ በ4 ሰብጀክቶች በደንብ አድርጋችሁ ተዘጋጅታችሁ ከመጣችሁ እንግዲህ ፈተናው ከመጻፋችሁ የሚወጣ ጥያቄ ነው። ሌላ ኬትም አይደለም። ከ7 እና ከ8 መጻፍ የሚወጣ ነው። ስለዚህ በደንብ አድርጋችሁ አንብባችሁ ተዘጋጅታችሁ መግቢያ ፈተና መፈተን አለባችሁ። መግቢያ ፈተናውን ከፍተኛ ውጤት አምጥቶ ወደዚህ ለምን መግቢያ ፈተና ላይ ማለፍና መውደቅ አይደለም፣ ከፍተኛ ውጤት ማምጣት ነው። ልክ እንደናንተ በርካታ ጎበዝ ተማሪዎች ነው የሚወዳደሩት። ቢያንስ 500 እና 600 ተማሪ 500 እስከ 600 ተማሪ ይወዳደራል፣ ይፈተናል መግቢያ ፈተናውን። ከዛ ውስጥ 120 ተማሪ ወይ 130 ተማሪ እስከ 120 ተማሪ ነው ልንቀበል የምንችለው። ስለዚህ ምን ይሆናል? እናንተ ሁላችሁ አሁን 8ኛ የተፈተናችሁ ሁላችሁም ልትገቡ ትችላላችሁ። ምን ከሆነ ውጤታችሁ ከፍተኛ ከሆነ ከ1 እስከ 120 ውስጥ ካላችሁ ማለት ነው። እዛ ውስጥ መግባት ከቻላችሁ ሁላችሁም ትገባላችሁ። ስለዚህ እዛ ውስጥ ለመግባት ደግሞ ሌሎችን ተማሪዎች በልጦ መገኘት የተሻለ ውጤት አምጥቶ ከፍተኛ ውጤት ማምጣት ይጠይቃልና ያንን ማድረግ ከቻላችሁ ያው ቀጣይ ዓመት እዚሁ አይረዚህ አላህ ካላ አይረዚህ የምንገናኝ ይሆናል ማለት ነው። 6ኛ ክፍሎች ደግሞ ከ2 ዓመት ቆይታ በኋላ የዛሬ 3 ዓመት ያው አይረዚህ ትገባላችሁ እያስባለሁ። ስለዚህ በደንብ ጠንክራችሁ ስሩ፣ በደንብ አንብቡ። አይረንዚ መግባታችሁ ዘርፈ ብዙ ጠቀሜታዎችን ታገኛላችሁ። በትምህርት ዓለም ውስጥ እኔ የምፈልገውን ነገር አሳካለሁ የምትሉትን ነገር ለማሳካት አይረንዚ እጅግ በጣም ምቹ የሆነ ትምህርት ቤት ነው ያንን ለማሳካት። ስለዚህ በርቱ ነው ብላችሁ ያው በእኔ በኩል ያለው መልእክት ጨርሻለሁ። አመሰግናለሁ። የሱፐር ስታር ትምህርት ቤት መምህር የሆኑት አቶ ዳዊት ወርቁ በበኩላቸው ማድረግ እያንዳንዱን ክላስ ላይ እያንዳንዷ ሰከንድ ውስጥ ለፍተናል እና እናንተም እኛም በጋራ ሚኒስትሪ እንግዲህ ተፈትናችሁ አይታችሁታል። እንደምናሳካ እርግጠኛ ነኝ አይደል? ምንም የሚቀየር ነገር የለም ስለሰራ ማለት ነው። ስለሰራ ፈተናውንም ስላየ ነው። ሁለተኛው አቺቭመንታችን እናንተም በብዛት አይራንዚ ማስገባት። አይራንዚ በብዛት ለማስገባት ትጀርዱም እንዳስቀምጠው ነግሯችኋል ነጥቦቹ። አንደኛው የትራንስክሪፕታችሁ ጉዳይ ነው። ሁለተኛው የሚኒስትሪ ጉዳይ ነው። ሶስተኛው የሚቀረው ፈተና። ይሄ ፈተና እንድትሰሩ ከመጀመሪያ ጀምሮ አንደኛው የዚህ ጉዞ ዋና ዓላማ ይሄ ትልቁ ዋና የዚህ ጉዞ ዋና ዓላማ የአይራንዚውን አቺቭ ለማድረግ መነሳሳት ያስፈልጋል። እቺ ክረምት ነች። አሁን ብዙ ክላስ አንገናኝም። እያንዳንዱ ሰከንድ ኮንትሮል ላይ አንደራረግ ምርስ በርሰራ እቺን ታይም ተጠቅማችሁ መነቃቃት እንዲኖራችሁና እንዳትዘናጉ ፈተናው ላይ ከዚህ ከሄድን በኋላ ፈተናው ቀን እስከሚደርስ ድረስ ዋና ስራችን ሆኖ ኃላፊነት ወስደን መስራት ያለብን አሁን የነገራችሁን አራቱን ትምህርቶች በስነ ስርዓት ማጥናት ያስፈልጋል። የኛ ዓላማ እናንተ ብቻ አልፋችሁ አይራንዚ ገብታችሁ ይሄን ቁጥር አስገባንና ትልቅ ቁጥር ተማሪዎች አስገባን ብቻ አይደለም። ከዚህ በፊትም ክላስ ውስጥ በተደጋጋሚ ነግራችኋለሁ። እናንተ ጦራት ከተማ ላይ ተማሪዎች ትምህርት ብለው እንዲነሳሱ ዋና መስኮት ናችሁ ብለን የለፋነው አመት ሁሉ የእናንተ ውጤት መሰረት አለው። ከስር ላለ ቤት ላሉ ልጆች ከስር ያሉ ልጆች ተነሳስተው ትምህርት ፈልገው የማያውን ቦታ ላይ ከመዋል የተሻለ ውጤት እንደ ዞኑም እንደ ክልሉ እንደ ከተማም ለማምጣት የሚቻለው የእናንተ ውጤት መሰረት አለ። አሁን ቲቸር ያላችሁን አራቱን ትምህርቶች ከዚህ ከተመለሳችሁ በኋላ ስኬጁል አውጥታችሁ ልክ እንደ ትምህርት ቤት እስከ ፈተናው ቀን
ካነበባችሁ በእርግጠኝነት እሱ እንዳላችሁ ሁላችሁ ተልታልፉ ትላላችሁ። ስለዚህ ይሄንን አይምሮአችሁ ውስጥ እንድታስቀምጡ ነው መልእክት ማስተላለፍ ፈልገው። ተማሪዎቹ በጉብኝታቸውም ወቅት የሃይረንዚ ልዩ ሁለተኛ ደረጃ ትምህርት ቤትን፣ የተማሪዎች ላይብረሪ፣ የመማሪያ ክፍሎችንና የማደሪያ ዶርሞችን ጎብኝተዋል። የሱፐር ስታር አካዳሚ ርዕሰ መምህርና ባለቤት የሆኑት አቶ ደሳለኝ ጌታቸው በበኩላቸው ተማሪዎቹ የተሻለ ተነሳሽነት እንዲኖራቸውና ዞናቸው ላይ ያለውን የቱሪስት ሀብት እንዲያውቁ፣ እውቀት እንዲቀስሙና ትምህርት እንዲያገኙ ታስቦ የተዘጋጀ የጉብኝት ፕሮግራም መሆኑን ገልጸዋል። ወራቤ ከተማ ላይ 6ኛ ክፍልና 8ኛ ክፍል ክልላዊ ፈተና የተፈተኑ ተማሪዎችን ይዘን ወራቤ ከተማ ላይ በዛሬው ዕለት ተገኝተናል። የዚህ ጉዞ ዋናው ዓላማው እንግዲህ ተማሪዎች የተሻለ ዜጋ እንዲሆኑ፣ የተሻለ ተነሳሽ እንዲሆኑ ማስቻል ነው። እንዲሁም ደግሞ ሀገራቸውን በትንሹ ክልላቸውን ወይንም ደግሞ ዞናቸው ላይ ያለውን ሀብት እንዲያውቁ ከዛም ትምህርት እንዲቀስሙ ለማድረግ ታስቦ የተዘጋጀ የጉዞ ፕሮግራም ነበር። በዚህም እጅግ በጣም ደስ በሚል ሁኔታ ወራቤ ከተማ የሚገኘው የኮሪደር ልማት ጎብኝተናል። በዚህም ተማሪዎችም እኛም መምህራኖችም እጅግ በጣም ደስተኛ ነበር። በመቀጠል የሃይራንዚ ከፍተኛ ሁለተኛ ደረጃ ትምህርት ቤትን ለመጎብኘት ችለናል። ይሄም በዋናነት ተማሪዎች በቀጣይ እዛ ትምህርት ቤት ገብተው ህልማቸውን ማሳካት እንዲችሉ ምቹ ሁኔታ ይፈጥራል። እንዲሁም ደግሞ ተነሳሽነት ስለሚፈጥርላቸው እሱን ትምህርት ቤት ጎብኝተን በትምህርት ቤት ውስጥ ከፍተኛ ውጤት ያመጡ ተማሪዎች እና ግቢ ውስጥ ያሉ አጠቃላይ ለመማር ማስተማር ምቹ የሆኑ ነገሮችን ከክላስ ጀምሮ በመጎብኘት ችለናል ማለት ነው። ከዚህ በተጨማሪ ትልጤ ዞን ላይ የሚገኘው የባህል ማዕከልን በመጎብኘት በዞናችን ውስጥ ያሉ ታሪካዊ ቅርሶችን፣ ባህሎችን፣ እቃዎችን በአጠቃላይ የድሮ አባቶቻችን ምን ሲያደርጉ እንደነበሩ በመጎብኘት ተማሪዎች በቂ እውቀት እንዲያገኙ አድርገዋል። ይሄ ትምህርታዊ ጉዞ ምርጥና ወይም በጥሩ ሁኔታ ስኬታማ የነበረና የተሻለ እውቀት የተገኘበት ተማሪዎችን በዚህ ደስተኛ የሆኑበት፣ ደስተኛ ብቻ አይደለም እውቀት ሸምተው ለቀጣይ ተነሳሽ ሆነው በትምህርታቸው ጎብዘው የተሻለ ደረጃ እንዲደርሱ አቅጣጫ የሚያስይዝ ተነሳሽነት የሚፈጥር ሆኖ አግኝተነዋል ማለት ነው።
ስለዚህ ጉዟችን ምርጥና የተሻለ ደስ የሚል ጉዞ አድርገናል። ይህ ተግባር በቀጣይ ላሉ ተማሪዎችም እንደዚሁ የሚቀጥል ይሆናል ማለት ነው። ትምህርት ቤታችን እንግዲህ የሚገኘው በጦራ ከተማ አስተዳደር ሱፐርስታር አካዳሚ ይባላል። እንግዲህ ትምህርት ቤታችን በዋናነት ትኩረት የሚያደርገው እውቀትና ስነ ምግባርን መሰረት ያደረገ ትኩረት ሰጥቶ ይሰራል ማለት ነው። በዚህም ተማሪዎች እውቀት ብቻ ያገኙ ወይም በእውቀት የበለጸጉ ብቻ ሳይሆን በስነ ምግባርም የታነጹ ዜጋን በማፍራት ረገድ እንግዲህ ለበርካታ ዓመታት እነኚህ ተማሪዎች ስንኮተኩት ወይም ደግሞ ከተማሪዎችን በስነ ምግባርና በእውቀት ስናንጽ ቆይተን ዘንድሮ ለመጀመሪያ ጊዜ 8ኛ ክፍል ብሔራዊ ፈተና ለማስፈተን ችለናል ማለት ነው። ይሄ ታሪካዊ ያደርገዋል። እንደ ጦራ ከተማ አስተዳደር በግል ትምህርት ቤት ታሪክ ውስጥ የ8ኛ ክፍል ብሔራዊ ክልላዊ ፈተና ያስፈተነ ማን ትምህርት ቤት የለም። የኛ ትምህርት ቤት የመጀመሪያው ነው የሚሆነው። በዚህም ተማሪዎቻችን እንግዲህ የተሻለ ውጤት አምጥተው ወደ አይራንዚ ይቀላቀላሉ የሚል ሙሉ እምነት አለን። ውጤቱ እስከሚመጣ ነው የምንጠብቀው። ውጤቱ ሲመጣ ደግሞ እናያለን። ትምህርት ቤቱ እንግዲህ የግል ትምህርት ቤት ነው። የግል ትምህርት ቤት እንደመሆኑ መጠን በርካታ ተማሪዎችን ለማነጽ የሚሰሩ ስራዎች ይኖራሉ። ተፎካካሪ ተወዳዳሪ ትምህርት ቤት ሆኖ ቀጣይነቱ የተረጋገጠ ትምህርት ቤት ሆኖ ለመቀጠል እንግዲህ በእውቀትና በስነ ምግባር ረገድ ተማሪውን ማነጽ ላይ መጀመሪያ ቀዳሚ ተግባራችን ነው ማለት ነው። በዚህም እንግዲህ ስኬታማ ነን ብለን እናምናለን። ተማሪዎቻችን በየትኛውም የክፍል አቅጣጫ በክፍል ደረጃ የተሻሉ ናቸው። የተሻሉ ኬጂ1 አካባቢ፣ ኬጂ2፣ ኬጂ3 አካባቢ ያሉ ተማሪዎች ማንበብ መጻፍ ማስላት ችለው ወደ ግሬድ 1 የሚሄዱበት የትምህርት ቤት ሆኖ በህዝቡም ዘንድ ታማኒነት ያለውና ተቀባይነት ያገኘ ትምህርት ቤት ነው ብሎ ማስቀመጥ ይቻላል። ለዚህ ምስክሮቻችን በዋናነት ተማሪዎቻችን ናቸው። ወላጅም አይደለም ሌላም አይደለም። ተማሪዎቻችን የተማሪ ብቃት ራሱ ምስክር ነው። በዛ ደረጃ ተማሪን በእውቀት በማነጽ ደረጃ ግንባር ቀደም ሆነን እየሰራን እንገኛለን። ይህ ተግባራችንን ደግሞ በቀጣይም ከዚህ የበለጠ አጠናክረን የምንሰራ ይሆናል ማለት ነው። ይህ ውጤታማ እንዲሆን ከጎናችን ሆነው ሲያግዙን የነበሩ ከተማ አስተዳደር፣ ሴቶችና ህጻናት አብረውን ሲሰሩ የነበሩ እንዲሁም ደግሞ የትምህርት ቤቱ መምህራን፣ ወመ ኮሚቴ፣ የጦራ ከተማ ውስጥ ያሉ የሀገር ሽማግሌዎች፣ ትልልቅ ሰዎች ከጎናችን ሆነው በቸገረን ወይም ደግሞ በጠየቅነው ጥያቄ መሰረት ሲያግዙን አብረው በርቱ አብሽር በማለት ለዚህ ደረጃ እንድንደርስ ያደረጉን እነሱ ናቸው። እነሱ ማመስገን እፈልጋለሁ። ከዛ በመቀጠል በዋናነት ተማሪዎች ውጤታማ እንዲሆኑ ቀለሊት ከኛ ጋር አተኩሮ ሲለፉ የነበሩ መምህራኖች፣ ሚሶች እጅግ በጣም ለማመስገን እፈልጋለሁ። እንግዲህ በቀጣይም ጉዟችን አብረውን እንደሚጓዙና የተሻለ ከዚህ የበለጠ ደግሞ ውጤት አምጥተን ከተማችንን፣ ዞናችንን፣ ክልላችንን እናስጠራበት ምቹ ሁኔታ እንፈጥራለን የሚል እምነት ስላለን ለእነሱ ትልቅ ክብርና ምስጋና ለማቅረብ እፈልጋለሁ። አመሰግናለሁ። የሱፐርስታር እንቁ ተማሪዎች ደስተኛ ሆነው ጉብኝታቸውን አጠናቀዋል። እኔ በዚህ አበቃው። ነጅሚያ ነስሬ ነበርኩ። ከተመቻችሁ ቤቱን ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ።